ሰላም ጋይስ እንዴት ናችሁ? ጤና ይስጥልን። እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ እንግዲህ አሁን ያለሁበት ስፍራ ወደ ኦሞ ጎጆብ ወይንም ወደ ኦሞ ናዳ መንገድ ወደ ጅማና በዳውሮ አቋርጦ ወደ ዱርገ ድራማ አቋርጦ ወደ አዲስ አበባ የሚገባበት መንገድ የተሰራበት ያለውን ወደ ኦሞ መስመር ሄጄ ነው ማለት ነው። አሁን እዛ ጋር እንግዲህ ቤቱ ምንም የለም፣ ከተማም የለም፣ ጫካ ነው። ኦሬዲ እዛ ጫካ ውስጥ እንግዲህ ጥሩ መንገድ እየተሰራ ይገኛል። አስፋልት ነው። በዚህ እንግዲህ እኔ እየመጣሁበት ያለሁበት አስፋልት ነው የተሰራ ያለው ማለት ነው። አሁን እየተጠረገ ጥርጊያውን ጨርሶ ወደ ጥሩ ስራ ላይ ናቸው ማለት ነው። ስለዚህ ለቀጣይነትም ወደዚህ ስፍራ መተን መዝናናት ብቻ ሳይሆን አንዳንድ ነገር ኢንቨስት ለማድረግ ቦታውን እየቀኘን እያየው ነው እንግዲህ የመጣው ማለት ነው። በጣም ምቹ ስፍራ፣ ምቹ ኤሪያ ነው። እንግዲህ ኢንቨስትመንት ምናምን ለማድረግ እዚህ ጋር እየቀኘው እያየው ነው የሚገኘው ማለት ነው። ስለዚህ በጣም ምቹ ስፍራ ነው። እየመጣችሁ እዚህ ጋር ኢንቨስት ለማድረግ የተለያየ ኢንቨስተሮች እንግዲህ ከተለያዩ ስፍራ እየመጣችሁ ትራክተር ይዛችሁ በማምጣት እዚህ ብዙ የተለያየ ማሽነሪ ነኮችን እዚህ በማምጣት በቆሎን የመሰለ ጤፍን የመሰለ ወዘተረፈ እንግዲህ ብዙ አይነት አሁንም አትክልት፣ ጥቅል ጎመን፣ ካሮት፣ የተለያየ ቃሪያ ምናምን እዚህ ተክሎ ዘንጅብል ያንን የሚያመርቱ አርሶ አደሮች ብዙ ምርታማ የሚሆኑበት ኤሪያ ነው። በጣም ምቹ ነው እና እኔ አሁን ኦሞ ወንዝ አካባቢ እዛው ኖርማል እዛው ስፍራ ነው ያለው። ከባቺ ባለቤት ነች እንግዲህ ደስ ብሏታል። እሷ ራሷ ኢንቨስት ለማድረግ ለወደፊት እዚህ መስመር እያየች ያለችውና በጣም ምቹ እንደሆነ መጠን ነው። ስለዚህ ወንዙ ያው ከፊት ለፊታችሁ እንደምታያችሁ ነው። በጣም አሪፍ ነው። ስለዚህ ከዚህ ወንዝ በመውሰድ እንኳን መስኖ በመስራት በጋም ሜሩ ማለት በበጋ ወቅት እንኳን ምርት እንዳይቋረጥ በማድረግ መጠቀም የሚያስችልበት ኤሪያ ስለሆነ እየመጣችሁ ኢንቨስት አድርጉ። እኛም ኢንቨስት ለማድረግ ወደዚህ ገብተናል። በርቱ፣ ይመቻችሁ።